ሰላም ጤና ይስጥልን ክቡራትና ክቡራን ተገልጋዮቻችን በየካ ክፍለ ከተማ አስተዳደር የደንብ ማስከበር ጽሕፈት ቤት የዜጎች የስምምነት ሰነድ የተገልጋዮችና የተቋሙ መብትና ግዴታዎች የተገልጋይ መብቶች ተቋሙ ባስቀመጠው አገልግሎት አሰጣጥ ስታንዳርድ መሰረት በክብር የመስተናገድ በአገልግሎት አሰጣጥ ላይ ቅሬታ የመግለጽ አስተያየት የማቅረብ ፈጣን ምላሽ በጽሁፍና በቃል የማግኘት መብቶች አሉት። ስለ ጽሕፈት ቤቱ አገልግሎት አሰጣጥ አስፈላጊና ማግኘት የሚገባቸውን መረጃ የማግኘት መብት አለው። የተቋሙን የእቅድ አፈጻጸም በማወቅ ተሳትፎ በማድረግ ማጎልበት መብትን በአግባቡ የመጠየቅ አድሎ የሌለበት አገልግሎት የማግኘት መብት አለው። በአካባቢው ህገወጥ ተግባር ሲፈጸም እንዲከበርለት የመጠየቅ መብት አለው። በስተመጨረሻም ለተወረሱ ንብረቶች ደረሰኝ የማግኘት መብት የቅጣት ደረሰኝ የማግኘት መብት አላቸው። ተገልጋዮቻችን የተገልጋይ ግዴታዎች አስፈላጊና ከስነ ምግባር ውጭ የሆኑ ባህሪያትን ከማሳየት መቆጠብ፣ ለምስክርነት ሲፈለግ ወይም ሲጠየቅ ቀርቦ ምስክርነት ቃል የመስጠት፣ ጥያቄዎችን በግልጽና እንዳስፈላጊነቱ በህጋዊ ማስረጃዎችና ሰነዶች በማስደገፍ ማቅረብ፣ የጽሕፈት ቤቱን ህግና ስርዓት የማክበር፣ በአገልግሎት አሰጣጥ ቅር የተሰኘ የቅሬታ አቀራረብ ስርዓትን በመከተል ቅሬታውን ለሚመለከታቸው አካላት በየደረጃው ማቅረብ፣ ለህግ የበላይነት መቆም፣ ደንብና ስርዓትን ማክበር የተገልጋይ ግዴታዎች ሲሆኑ የተቋማችን ግዴታዎች አንደኛ ተገልጋዮቻችን በመሰረታዊ የስራ ሂደት ጥናት በተቀመጠው ስታንዳርድ መሰረት በአግባቡ ማስተናገድ። ሁለተኛ በግልጸኝነትና ተጠያቂነት ያለው የአሰራር ስርዓት መዘርጋት። ሶስተኛ የአገልግሎት አሰጣጥ ቅድመ ሁኔታዎችን ተገልጋዮች እንዲያውቁት ማድረግ። አራተኛ የቅሬታ አቀራረብ ስርዓትን በመዘርጋት ፈጣን ምላሽ መስጠት። አምስተኛ የአገልግሎት አሰጣጥ አይነትና ጥራት ደረጃ ከዜጎች ጋር በመወያየት የጋራ መግባባት ላይ መድረስ። በመጨረሻም በየጊዜው የህብረተሰቡን እርካታ ያለበትን ደረጃ ማወቅ የተቋማችን ግዴታ ነው። ከዚህ በመቀጠል በክፍለ ከተማችን በደንብ ማስከበር አገልግሎት ጽሕፈት ቤት ስታንዳርድ የወጣላቸው አገልግሎቶች ሁለት ሲሆኑ አንደኛው ቅሬታን መቀበልና ምላሽ የመስጠት፣ ሁለተኛው መረጃና ግንዛቤ መስጠት በመድረክ በሚዲያ በህትመት ውጤቶች ሲሆን በወረዳ ደረጃ የሚሰጡ 3 ዋና ዋና ስታንዳርድ የወጣላቸው አገልግሎቶች እና 9 ንዑስ አገልግሎቶች ያሉ መሆኑን ለተገልጋዮቻችን እና ለሚመለከታቸው አካላት ግንዛቤውን ለማስጨበጥ እፈልጋለሁ ወይም እወዳለሁ። ስላዳመጣችሁኝ ከልብ አመሰግናለሁ።